ለማስታወስ ያክል በባለፈው ቪዲዮ ንብረቱን ካዞረላት በኋላ እህቶቹንም አመነጫጭቃ ነበረ ከመጋዘን አስወጣቻቸው ማለት ነው። ከባድ ጊዜ ነበረ። ብቻ የማያልፍ ጊዜ የለም። ጊዜው አለፈ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንኳን ደህና መጣችሁ ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። አዳዲሶች ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንዲሁም ነባሮች ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ፣ ኮመንት ያደርጋችሁ ማለት ነው። ሀሳብ አስተያየታችሁን ያው እንደዚህ አይነት ነገር ያጋጥማል። የባለፈው ክፍል አንድ ለማስታወስ ያክል ንብረቱን በስሟ ካዞረላት በኋላ ፊቱዋን በቤተሰቦቹም አዞረችባቸው። በቃ ተቀየረችባቸው ማለት ነው። የመጀመሪያዋ እሷ ሳይሆን ሌላ ሰው ነው የሆነችባቸው። ለእናቱ ደግሞ እሱ አንድ ነው የሚኖረው፣ ባይዘዌ ከሀገር ውጭ ነው ማለት ነው። ሀገር ውስጥ አይኖርም። እና ለሱም በዛን ሰዓት ከሷ ሌላ ምንም ሰው አልታየም ስላለው ጨልሞበት ነበረ። ስብሃንአላ። ከዛ አገር ሊመጣ 15 ሲቀረው ሁሉንም ነገር ጭራሽ በሷ ቁጥጥር ስር አረገችው። እሱም የሷን ነገር መስማማት ጀመረ። ቤተሰቦቹ የሚሉት ነገር ያው ምንም ሊሰማቸው አልቻለም። ፍቅር ነውና ፍቅር ያነውራል። አንዳንዴ ቤተሰብ የሚለን ነገር እምቢ እንልና በራሳችን ነገር ጣጣ እናመጣለን ማለት ነው። እና እሱ ሁሉንም ነገር የምታዘጋጀው እሷ ናት። ምክንያቱም እንዳይታወቅባት ሌላ ሰው ገዝታ እናቷን ብቻ ነው፣ አሳዳጊ እናቷን ብቻ ነው የጠራችው። አክስቴ የላትም፣ አጎቴ የላትም በዛ ሰው ውስጥ ማለት ነው። አክስቴ ብላ ያስተዋወቀቻት ገዝታት ነው። አጎቴ ብላ ያስተዋወቀችው ሰውዬ ብር ገዝታቸው ነው ማለት ነው። በቃ እናንተ ቤተሰቦቼ ናችሁ፣ በቃ አክስቶቼ አጎቶቼ ብቻ ናቸው የሚመጡት። አባቴ የአልጋ ቁራኛ ስለሆነ እናቴና አክስቶቼ አጎቶቼ ብቻ ነው የሚመጡት ብላ የውሸት አጎትና አክስት ነበረ ያስተዋወቀቻቸው። እና የሰርጉ ቀን ደረሰና ሰርግ ተደገሰ። እና በሰርጉ ቀን ደግሞ ሁሉም እናቷን መጣች። የእሱም ቤተሰቡ በጣም ተቀወጠ። በጣም ትልቅ ሰርግ ነው የተደገሰው ማለት ነው። ምክንያቱም እሱ ብቸኛም ልጅ ስለሆነ እሷ ደግሞ ሁሉንም ነገር ስለተቆጣጠረችው ተቆጣጥረው ስለነበረ እሷን እንደፈለግሽ አድርጊ ነው ያላት ማለት ነው። እንትንም የተከራየችም ሆቴልም የተከራየችው እሷ ናት። ሁሉንም ነገር በቃ ብታደርገው እሷ ናት ማለት ነው። ምክንያቱም ያንን ሁላ ንብረት በእጇ ስላደረገላት እሷ በጣም ደስ ብሏታል። የአባቴን ንብረት አስመለስኩኝ ብላ በውስጧ በጣም ተደስታለች ማለት ነው። እሱም ይሄንን ጉዱን አላወቀም። እና የመጀመሪያው ካሜራማኑ ደግሞ ራሱ ነው ያለው። ሁሉንም ነገር የሚቀርጸው እሱ ነው፣ የሚከታተለው እሱ ነው ማለት ነው። እና ሚዜው ደግሞ ማን ነበረ? ያገባችው ባሏ ማለት ነው። ያው ከዛ በፊት መጥተዋል ብያቸዋለሁ። ለአንድ 15 ቀን እሱ ራሱ መጥተዋል። እና መጥቶ ከእሷ ጋር አብሮ የተወሰነ 1-3 ቀን ነው ምናምን አብረው ሆኗሉ ማለት ነው። ከማን? አሁን ከሚያገባት ከእሱ ጓደኛ ከአሁኗ ባሏ ሳይሆን አሁን ያገባት ባሏ ከእሱ 1-3 ቀን አብረው ሆኗል ከእሷ ጋር ማለት ነው። እና ሚዜውም ደግሞ ማን ነው? ያኛው ያገባችው የእሱ ጓደኛ ነው። አስቡት እስኪ። ያው እሷ ያገባችው ባል የእሱ በጣም ቤስት ጓደኛው ነው ማለት ነው። እሱን ለማጥመድ ነው ያንን ጓደኛውን ያገባችው የነበረው ማለት ነው። በሱም ሰበብ ነበር እሱን ያገኘችው። እሱ ደግሞ ከልቧ ያፈቀረችው የወደደችው መስሎት ነበረ ቦታም የሰጣት የነበረው። እና እንደዛም ሆኖ ሰርጉ ተቀወጠ። በጣም እየተደገሰ ነው። ብዙ ነገር ተደርገዋል። እና ሰው ተሰበሰበ አዳራሽን ውስጥ። ከዛ ጋዜጠኛው ካሜራማኑ ጠቀመው። ጋዜጠኛው ደግሞ እሷ እታች ነበረች ማለት ነው። ከሂቷ ጋር አብረው ነበሩ። ከዛ ልጁን ደግሞ እህትዋ ይዛለች። እሷ ደግሞ ከባሏ ጋር ቁጭ ብላለች። ቁጭ ብላም እያለ እናቷም ቁጭ ብላለች። እሱም ቤተሰብ ቁጭ ብላሉ። ከዛ በጆሮዋ ደግሞ መተው እናትሁን እህት
እሱን አላለም። ከዛ መታ ልጁ እያለቀሰ ነው ብለዋታል ማለት ነው። እነኚህ ጋዜጠኞች ደግሞ ትኩረት አድርገው እንትን የተከታተሏት ነው። ምክንያቱም ካሜራማኑንም አላመኑትም። በዚህ ልክ ደግሞ እንደዚህም ታደርጋለች ብለው አልጠበቁትም ማለት ነው። ከዛ እንደዛ ብለው እሷ ደግሞ የመጨረሻው ያው ፎቅ ስትወጣ ጋዜጠኛው ተከትሏት ይወጣል። በሚወጣበት ሰዓት ልጁ እውነትም እያለቀሰ ነው። አንድ ክላስ ድብቅ ያለ ክላስ ነው ያለው። ከዛ እሷም ልክ ልታጠባው ልጁ ልትቀበል ስትል በሩን ብርግድ አድርጎባት ሲገቡ በጣም ነው ያዘነችው፣ በጣም ነው የደነገጠችው። በዛን ሰዓት ደግሞ እናቷም አለች ማለት ነው። በጣም ነበረ የሚያሳዝነው፣ በጣም ነበረ የሚገርመው። ከዛ እናቷ ራሱ በጣም ነው የደነገጠችው። እናቷ ራሱ ምን እንደሆነ እኮ አታውቅም። እናቷ ስላችሁ የእንጀራ እናቷ ማለት ነው። ምን እንደሆነ ራሱ እኔ ግራ ተጋብቻለሁ፣ ምንም ልትነግረኝ አልቻለች ማለች። እንዴት አንቺ እያለሽ ይሄ ክስተት ይከሰታል? ይሄ ጉድ ምንድን ነው ሲባል፣ አረ ልጁ የኔ አይደለም ማለች። ፍጥጥ ነው ያለች። እህቷም ራሱ የእሷ አይደለም የኔ ልጅ ነው እንጂ የእሷ አይደለም ብላ በጣም ነው የተከራከሩት ማለት ነው። ልጁ የራሴ ነው አለች። ከዛ ምን ቢባል ምንም ልትናገር አልቻለችም። ካሜራማኑን ደግሞ በቃ እውነቱን ነው ያለው ብለው ጠረጠሩ ማለት ነው። ከዛ እነሱ ቢያሳምኗትም ልታምን አልቻለችም። ከዛ መጨረሻ ላይ ደግሞ እንግዲህ ተከራክረው እህቷን ወደ ኋላ አስቀሯት። እንደምንም ብለው ደግሞ አሳመኗት ማለት ነው እህቷን። ከዛው የእሷ ልጅ ነው አለች። እንደዛ ሁና ለምን ልጅ ያለት ለምን ታገባዋለች? እሱን እኔ አላቅም። ለኛ ራሱ አልነገረችንም። እሷ ራሱ ደብቃ ነው እያገባች ያለችው እንጂ ማናችንም አናቅም። እናቴም ስትጠየቅ እኔ ነይ ብላኝ ነው የመጣሁት እንጂ ሰርግ አለ ላገባ ነው ብላ አልጠራችኝም። ምክንያቱም እዚህ ስመጣ የሰማሁት ሌላ ያየሁት ሌላ። እዛ ያለው እዛ ስትጠራኝ ራሱ ኖርማኒ ነው የጠራችኝ፣ ነይ ብላ ነው የጠራችኝ እና ብላ እኔ ራሱ ግራ ተጋብቻለሁ። ባሏ እንዴት አሁን ለሚያገባት ባል እንዴት ሚዚ ይሆናል? ወላሂ ለዛኛው ጓደኛ ማለት ነው የማያረግለት ነገር አልፎ ተርፎ ከራሱ ተርፎ ሬስቶራንት ራሱ ከፍቶለታል ማለት ነው። አስቡት እስኪ ሬስቶራንት ከፍቶለታል፣ ሁሉ ነገር ያደርግለታል። የቤት አስቤዛ ወጪ የማይሰራለት የማያረግለት ነገር የለም ማለት ነው። አስቡት እስኪ ይህን ላይ ያረገለት ነው ከኋላው የጋደው የነበረው። በጣም ነበረ በሰዓቱ በጣም ስሜተኛ ነው የሚያረገው ማለት ነው። እንደዚህ ያረገ ሰው ሲዋደድ በዚህ ልክ መካጋዱ በጣም ከባድ ነው። ለራሳችን ነው ለሰው ጉድጓድ እንቆፍራለን ብለን ለራሳችን ጉድጓድ እንቆፍራለን። እሱንም ደግሞ በገንዘብ ነው የያዘችው። እሱን ካገኘ እሱን ካጠመድን ለአንተ ይህን ያክል ብር እሰጥሃለሁ ብላ ነበረ ቃል የገባችለት። እሷ አንድና አንድ አላማዋ ለበቀል ስለሆነ እሱን ማግኘት ነበረ። እንደዛም ሆኖ እና እሷ ደግሞ ወረደች ማለት ነው። እንደገና ተመልሳ በድንጋጤ ልጁንም ሳታጠባው ደንግጣ ወረደች። ከዛ እናቴውም ስሰማ እውነታውን ስሰማ ደግሞ እዛው ፌንት ነው ያነሳችው። ፌንት አንስታ እሷ የሐኪም ቤት ተወሰደች ማለት ነው። እሱ ደግሞ ምን አለብኝ ብሎ ይዟት መጨረሻ ላይ ሰርጉ ካለቀ በኋላ ይዟት አንድ ክላስ ወጣ። አንድ ክላስ ከወጣ በኋላ እነኚህ ደግሞ ጀግኖች አምጥቶ ፊት ለፊት ይሄንን ልጅ አሳቀፈው ማለት ነው። ልጁን ሲያሳቅፈው ይሄንን ልጅ ታውቃለህ፣ ያኔ ልጅ ትወዳለህ አለው። አዎ ልጅ በጣም ነው የምወደው አለው። እሱ ግን ምንም የጠረጠረው ነገር የለም ማለት ነው። ከዛው ልጅ በጣም ነው የምወደው ምናምን ብሎ ይሄንን ልጅ ደግሞ እቅፍ አድርገው ሳመው ምናምን። በሰዓቱ በጣም ነበረ የተገረሙት። ከዛ አንቺስ ሲሏት እኔም ልጅ ወዳለው። ከዛስ እሱ ሊነገረው ራሱ በጣም ነው የተፈራው ማለት ነው። እንዴት ልጅ አላት ተብሎ ይነገረዋል። እንደዛም ሆኖ ግን እናቷም ያው በዛው ሐኪም ቤት ሄዳለች። እሷም ደግሞ ምንም አልመሰላትም። በኋላ ደግሞ የእሱ ሳይኖር ተጠየቀች። በቃ እሱን አው ልጁ የኔ ነው፣ በቃ ማግባት ስላለብኝ እሱን ስለሚወደው ስለማፈቅረው ነው ማገባው፣ በቃ ምን ችግር አለው ብላ ድርቅ ነው ያለችው ማለት ነው። እንደዛም ሆኖ ደግሞ መጋባታቸውም አልቀረም። ያው ተጋቡ፣ ግን ቤታቸውም ሳይሄዱ እዛው ነው የተነገረው ማለት ነው። ልክ
አዎ ሰው ልክ ሳይበተን ሌላ ቦታ ሆቴል ምናምን ሊሄዱ ነበረ፣ ድጋሜ ማለት ነው። ከመሄዱ በፊት ተነገረው። በጣም ነው ያበደው። እንዴ ማበድ ብቻ አይደለም ራሱን ነው የሳተውላ። በጣም ቤተሰቦቹ ሁላ በጣም ነው የተደናገጡት፣ በጣም ነው የተደናበሩት። ማመን ሁላ ነው ያቃታቸው ማለት ነው። እናትም ያው ይሄን ነገር ብትናገር እሷ እናት ማንም ሊያምናት አይችልም። እኔ አላወኩም ብትል ማንም እንዴት አታቅም ተብላ ነው የምትጠየቀው እንጂ አው አላወቅሽም ብሎ በሳቱ የሚረዳት የለም። በጣም ነበር ግራ የተጋባችው። እህቷ ራሱ በጣም ነበር የተደናገጠችው ማለት ነው። እሷም እንደ ልጇ አርጋ ነው እንግዲህ አንድ ቀን ከልጇ ለይታትም አታቅም። እኔ ማየ ዋሽቼ አይደለም በቃ እኔ ፈልጌ ነው ማግባት ፈልጌ ነው ስትላት ራሱ እሷንም አንድ ባንድ መልስ ስትሰጣት ደግሞ እሷን በጣም ተቃጥላ ነበር በጥፊ ስትለበልባት የነበረችው። እኔ ልጄ ነሽ፣ አንድ ቀን እንደዚህ እጄን አንስቼብሽ አላቅም፣ አከብረሻለሁ፣ ታከብረኛለሽ። ዛሬ ደግሞ ምን ተገኝቶ ነው በዚህ መልክ እንደዚህ ልትሆኝ የቻሹ ብላ በጣም ነበረ የተናደደችባት። እና ልጁም ደግሞ በጣም ራሱን መቆጣጠር ሁላ ነው ያቃተው። ከዛ እንደዛም ሆኖ እያዘነም ቤት ገባ። ቤቱ ሲገባ ደወለችለት እና ናና ይሄን ቦታ ይጠብቃለሁ አለችው። ይሄን ቦታ ይጠብቃለሁ ብላ ወሰደችው ማለት ነው። ሆቴል ሂዛ እዛው በወሰደችው ምን እንዳደረገችው እኔ እንጃ። በዛውም አፈነችው ማለት ነው። አፍናው ይሄ ልጅ ቢደወልለት የለም፣ ያው በሄደበት ማታው ደህና ነኝ ብሎ ለእናቱ ደወለለት። ከዛ በኋላ ደግሞ ጠፋ ማለት ነው። ቢፈለግ የለም። ብዙ ጊዜ ተከታተሉት። የሆነ ነገር ደግሞ በቃ ራሱን እንዲስት አደረጉት ማለት ነው። ምንም ራሱን አያውቅም። ሲቷል እሷ የት ሀገር ነው የወሰደችው? የትውልድ ቦታዋ በትውልድ ሀገሯ ነው። ሌላ ቦታ ወደ አዳማ የወሰደችው ማለት ነው። አዳማ ወስዳው ወላሂ በጣም ነው የሚያሳዝነው። እሷን አንቴና የገደልካት ብለው ማለት ነው አንድ ትንሽ ቤት አስገብቶ አፍኖ ቬሎን የሰጡ አንቴና የገደልካት ሲሉት እሱ ራሱ እኔ ነኝ የገደልኳት ብሎ ስቅስቅ ብሎ ነበር ሲያለቅስ የነበረው። በጣም ያበደ፣ በጣም እያለቀሰ በቃ ራሱን ሁላ መቆጣጠር አይችልም ነበረ። በጣም አሳዛኝ ክስተት ነበረ። እኔ እንጃ ብቻ ግን ኢንሻአላ መጨረሻዎች ምን ይሁን? እውነታው የሱ ይሁን ወይስ የሷ ይሁን? ይሄ ደግሞ በጣም አጓጊ ነው። መጨረሻው ይዤላችሁ ይመጣለው ክፍል 3። አሰላሙ አለይኩም ወራህመቱላሂ ወበረካቱ።